ሰላም የተወደዳችሁና የተከበራችሁ የሀያሉ የባርሰሎና ደጋፊዎች እንዲሁም የእግር ኳስ አፍቃሪዎች በሙሉ ዛሬ እንደሚታወቀው ክለባችን ባርሰሎና በስፔን ላሊጋ 20ኛው ሳምንት ከሪያል ሶሲዳድ ጋር ከሜዳ ውጪ ጨዋታ እንዳለው ይታወቃል። ከጨዋታው በፊት ስለ ተጋጣሚያችን ወቅታዊ ሁኔታ እንዲሁም ስለ ክለባችን አንዳንድ ነገር ለማለት መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። እንደሚታወቀው ተጋጣሚያችን ሪያል ሶሲዳድ በአሁኑ ወቅት በላሊጋው 13ኛ ደረጃ ላይ ይገኛል በ21 ነጥብ። ካደረጋቸው የመጨረሻዎቹ 5 ጨዋታዎች ውስጥ ምንም አይነት ሽንፈት የሚባል ነገር አልገጠመው። በሶስቱ አቻ ወጥቶ በሁለቱ አሸንፎ ወደዚህ ጨዋታ ይመጣል። በሪያል ሶሲዳድ እና በባርሳ መካከል እስካሁን በታሪክ 197 ግጥሚያዎች ሲደረጉ ባርሳ ብልጫውን ይወስዳል ማለት ነው። 117ቱን ባርሴሎና ማሸነፍ ሲችል ሪያል ሶሲዳድ 38 ጊዜ ብቻ ነው ባርሳን የረታው። የቀረውን 42 ጨዋታዎችን በአቻ ውጤት አጠናቋል ማለት ነው። በባርሴሎና በኩል የመጨረሻዎቹን 5 ጨዋታዎች ሁሉንም በድል ማጠናቀቅ ሲችል 4ቱን በክሊን ሺት ነበር ማለት ነው ያጠናቀቀው። በሁለቱ ቡድኖች መካከል በዚህ ሲዝን ባርሴሎና 16 ጨዋታዎችን ሲያሸንፍ ሪያል ሶሲዳድ ደግሞ 5ቱን ብቻ ነው ያሸነፈው። ባርሳ አንድ ጨዋታ ብቻ አቻ ሲኖረው ሪያል ሶሲዳድ 6ቱን አቻ ወጥቷል። እንዲሁም ሪያል ሶሲዳድ በ8ቱ ሲሸነፍ ባርሳ በሁለቱ ብቻ ነው የተሸነፈው ማለት ነው። ሁለቱ ቡድኖች በየጨዋታው ከሚያስመዘግቡት ኤክስጂ መካከል ባርሳ ወደ 3 የሚጠጋ ኤክስጂ ያስመዘግባል ማለት ነው። ይሄም ማለት በጨዋታ ቢያንስ ከሁለትና ከሱ በላይ ጎል ያስቆጥራል። ሪያል ሶሲዳድ የ1.2 ኤክስጂ ያስመዘግባል በጨዋታው። የሚቆጠርባቸውን የኤክስጂ ብዛት ስንመለከት የባርሳ 1.5 ሲሆን የሪያል ሶሲዳድ 1.4 ነው ማለት ነው። በትንሹም ይቀራረባል። ሁለቱም ቡድኖች ቢያንስ በጨዋታው አንዳንድ ጎል ሊቆጠርባቸው ይችላል ነው የሚለው። በዚህ ሲዝን ባርሳ በአጠቃላይ 7 ክሊን ሺት ሲኖረው ሪያል ሶሲዳድ አንድ ጊዜ ብቻ ነው ይህን ማድረግ የቻለው ማለት ነው። በዚህ ሲዝን በተጨማሪ የባርሳ ትልቁ የማሸነፊያ ውጤት ከቫሌንሺያ ጋር ባደረገው 6-0 ሲሆን የሪያል ሶሲዳድ ደግሞ 3-1 ከኦሳሱና ጋር ያደረገው ውጤት ትልቁ የማሸነፊያ ውጤት ነበረው። የሁለቱ ደግሞ ትልቅ ውጤት የተሸነፉት የግብ ብልጫ የተሸነፉት ባርሳ ከሲቪያ ጋር ባደረገው 4-1 በተጠናቀቀ ጨዋታ ነው። ሪያል ሶሲዳድ ደግሞ ከሪያል ቤቲስ ጋር ባደረገው ጨዋታ 3-1 የተሸነፈው ውጤት ነው ማለት ነው። የዛሬውን ጨዋታ በጉዳት በሁለቱም በኩል በጉዳት ጨዋታው ከሚያመልጣቸው ተጫዋቾች መካከል በእኛ በኩል ክሪስቴንሰን እና ጋቪ ይገኙበታል ማለት ነው። በእነሱ በኩልም 2 ተጫዋቾች በጉዳት እንደማይኖሩ ይጠበቃል። ሪያል ሶሲዳድ በመጨረሻዎቹ ካደረጋቸው 5 ጨዋታዎች 8 ጎል ማስቆጠር ሲችል ባርሳ ደግሞ በመጨረሻዎቹ 5 ጨዋታዎቹ 14 ጎል ማስቆጠር ችሏል ማለት ነው። በየቡድናቸው ቶፕ ስኮረር ከሆኑት ኦያርዛባል በሪያል ሶሲዳድ በኩል 5 ጎል በማስቆጠር የቡድኑ ከፍተኛ ግብ አስቆጣሪ ነው። በባርሳ በኩል ፌራን ቶሬስ 11 ጎሎችን ማስቆጠር ችለዋል። እንዲሁም 1 አሲስት ማድረግ ችለዋል። በሪያል ሶሲዳድ በኩል 5 ጎል እና 3 አሲስት ያለው ተጫዋች ነው የቡድኑ ከፍተኛ ግብ አስቆጣሪ ማለት ነው። በየጨዋታው ፌራን ቶሬስ 2.2 ኤክስጂ ያስመዘግባል ማለት ነው ሹቶን ታርጌት ለማድረግ። የሪያል ሶሲዳዱ ተጫዋች ደግሞ 1.7 ኤክስጂ ያስመዘግባል ሹቶን ታርጌት ለማድረግ። ሁለቱም ተጫዋቾች ፕሌይ ኦፍ ዘማች የጨዋታ ኮከብ ከሆኑት በዚህ ሲዝን ፌራን ቶሬስ 3 ጊዜ ሲሆን ኦያርዛባል 1 ጊዜ መሆን ችለዋል ማለት ነው። እናንተስ በጨዋታው ላይ ማን ልዩነት ፈጣሪ ይሆናል ብላችሁ ተጠብቃላችሁ? እንዲሁም ባርሳ የዛሬውን ጨዋታ ስንት ለስንት ያሸንፋል ብላችሁ ተጠብቃላችሁ? ሀሳባችሁን በኮሜንት ልታሳውቁን ትላላችሁ ማለት ነው። ቪስካ